የተሰማንንና የሚሰማንን ብንናገር አናፍርበትም። ያልተሰማንና የማናውቀው ስናወራ ነው የምናፍረው። ያሳፍራል እሱ። ስለዚህ አንድ ከጥንት ከመሰረቱ ጀምሬ ያነበብኳትንና ያዘምኳትን አንድ መልእክት ያላት ላንብላችሁና የአቅሜን ያክል ያልረሳሁትን አዘማለሁ። እንግዳ ነኝ እኔ የሚል ርዕስ ያለው ነው። አጭር ነች። እንግዳ ነኝ እኔ ሲኖር በዚች ዓለም፣ ሀብቴም በሰማይ ነው፣ ከዚህ ምንም የለኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ወደፊት ልራመድ ይጠባበቁኛል። ኢየሱስ ይቅር ብሎኝ በሩን ከፍቶልኛል። ምንም ድሃ ቢሆን እኔን አይተወኝም። ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። አፍቃሪ አዳኝ አለኝ በላይኛው አገር፣ ናፍቆትን አልተውም ፊቱን እስካይ ድረስ። በሰማይ ደጅ ቆሞ ይጠባብቁኛል፣ ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤት አይደለም የሚል ርዕስ ዝርዝር ሁኔታ ያለችውን ገና በለጋ ዕድሜ ልጅ ሆኜ ሳለሁ አንብቤ አይቼ ተረድቼ አዝሜያለሁ፣ ዘምሬያለሁ። ስለዚህ ዜማዋን ብረሳትም የምችለውን ያህል እዘምራለሁ በዜማው። ስለዚህ አዳምጡኝ። እንግዳ ነኝ እኔ ሲኖር በዚህች ዓለም፣ ሀብቴም በሰማይ ነው፣ ከዚህ ምንም የለኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ወደፊት ልራመድ ይጠባበቁኛል። ኢየሱስ ይቅር ብሎኝ በሩን ከፍቶልኛል። ምንም ድሃ ቢሆን እኔን አይተወኝም። ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤት አይደለም። አፍቃሪ አዳኝ አለኝ
በላይኛው አገር ናፍቆትን አልተውም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቁኛል። ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። አዎ ይሄ ዛሬ እንዲህ የዘመርኩት እንደዚህ ድምፄ ሳይጎረና ገና ቀጭን ለጋ ዕድሜ በነበረ ሰዓት በሚጥም ዜማ ለሰሚ ጆሮ ጥሩ በሆነ ሰዓት ነው። ከስንት ዓመት በኋላ ለምን እንዳሳሰበኝ አላውቅም። ጉዳዩ በጣም የሚያሳስብ ነገር ነው። ለምን ዘመርክ? ይህን ዝማሬ ለምንድን ነው የዘመርኩ ብላችሁ እንዳትጠይቁኝ። በልቦናዬ አምቄ ያዝኩት ነው ሊተነፍስ የቻልኩት። እንደውም አምላኬን ትቼ ሳይሆን በጎዳናውም እየሄድኩ ለዚህ ዝማሬ ያልተመረጥኩ ሆኜ መሆንን ስለማውቅ አምቄ ያዝኳትን ነው ዛሬ የተነፈስኩት። ዝማሬ አይደለሁም፣ ሰባኪ አይደለሁም፣ አስተማሪ አይደለሁም። ሕሊናዬ ስለፈቀደልኝ ነው ዛሬ መተንፈስ የቻልኩት። በሰላም ያገናኘን። ስላዳመጣችሁ አመሰግናለሁ።